Because the breaking news, I think you might have guessed it, is that Manchester United have sacked Ruben Amorim. Okay, Jamie predicted it. ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ከአሰልጣኝነት ማባረሩ ይፋ አድርጓል። በቀጣይስ ማንን በዋና አሰልጣኝነት ሊሾም ይችላል? ሰላም እንደምን አላችሁ ውድ የማራኪ ስፖርት ቤተሰቦች። ማንቸስተር ዩናይትድ ፖርቹጋላዊን ወጣት አሰልጣኝ ሩበን አሞሪምን ማሰናበቱን ይፋ አድርጓል። ማንቸስተር ዩናይትድ እንግዲህ 14 ወራት ያክል የቆየውን የክለቡን አሰልጣኝ ሩበን አሞሪምን ከአሰልጣኝነት መንበሩ ማንሳቱን ይፋ አድርጓል። በዚህም ማንቸስተር ዩናይትድ አሁን ላይ የቡድኑ ከ18 ዓመት በታች አሰልጣኝ የሆነውን ዳረን ፍሌቸርን አሰልጣኝ ሩበን አሞሪምን በመተካት በጊዜያዊ የዋና አሰልጣኝነት መንበር ላይ እንዲቀመጥ አድርጎታል። ዳረን ፍሌቸር ማንቸስተር ዩናይትድ ሮብ በእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር በተርፍ ሞር በርሊን በሚገጥምበት ጨዋታ ቡድኑን በዋና አሰልጣኝነት እየመሩ ወደ ሜዳ እንደሚገቡም ይፋ አድርጓል። እንግዲህ ማንቸስተር ዩናይትድ በውጤት ቀውስ ውስጥ መግባቱን ተከትሎ አሰልጣኝ ሩበን አሞሪምን አባሮ የቀድሞ ተጫዋቹንና ያሁኑ የቡድኑ ከ18 ዓመት በታች ዋና አሰልጣኝ የሆነው ዳረን ፍሌቸርን በጊዜያዊ አሰልጣኝነት መሾሙን ይፋ አድርጓል። ማንቸስተር ዩናይትድ የውጤት ቀውስ እንግዲህ ያጋጠመው ይገኛል። ትናንትና ከሊድስ ጋር 1-1 በሆናቸው ውጤት መለየቱ ይታወሳል። ማንቸስተር ዩናይትድ ይሄንን ሊታገስ አልቻለም። ሩበን አሞሪምንም ከአሰልጣኝነት አሰናብቷቸዋል። አሰልጣኝ ሩበን አሞሪም በ14 ወራት ቆይታ በክለቡ የነበራቸውን ቁጥራዊ መረጃዎች ለመዳሰስ ያክል 63 ጨዋታዎችን በአሰልጣኝነት መርተዋል። 24 ጨዋታዎች አሸንፈዋል። 18 ጨዋታ ደግሞ አቻ ተለያይተዋል። በቀሪዎቹ 21 ጨዋታዎች ደግሞ ሽንፈትን ተቀዳጅተዋል። 122 ጎሎችን ተቃራኒ ቡድን ላይ ሲያስቆጥሩ 114 ግቦች ደግሞ ቡድናቸው ላይ ተቆጥሮባቸዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ወደ ሜዳ በአሰልጣኝነት እየመሩ ሲገቡ 68.1% የማሸነፍ ንጻሬ ነበራቸው። ታዲያ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም መልቀቃቸውን ተከትሎ የእሳቸው ተተኪ አድርጎ በዋና አሰልጣኝነት ማንን ሊያመጣ ይችላል የሚለው ይጠበቃል። ታዲያ አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ በቅርቡ ከቼልሲ የአሰልጣኝነት መንበራቸው የተነሱትን ጣሊያናዊውን አሰልጣኝ ኢንዞ ማሬስካን ለመቅጠር እንዳሰቡ የመረጃ ምንጮች እየገለጹ ይገኛሉ። ከዛም በተጨማሪ የክሪስታል ፓላሱን ኦሊቨር ግራዝነርን ስራ የሌለውን የቀድሞ የባርሴሎና አሰልጣኝ ዣቪ ኤርናንዴዝን እንዲሁም የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረውን ጋሬዝ ሳውዝጌትን እንዲሁም የፉልሃም አሰልጣኝ የሆነውን ማርኮ ሲልቫን የቦርንመዝ አሰልጣኝ የሆነውን አንዶኒ ኢራኦላን የቀድሞ አሰልጣኙን ኦሊ ጉናር ሶልሼርን ለመቅጠር ማንቸስተር ዩናይትድ እንዳሰበና እየተንቀሳቀሰ መሆኑን ኢስፔን ስፖርት መዘገቡ ተረጋግጧል። ታዲያ ማንቸስተር ዩናይትድ በቀጣይ ማንን ይቀጥር ይሆን የሚለው ይጠበቃል። እንግዲህ የመረጃ ምንጮች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ ሞር የመቅጠር ቻንስ ያለው ማንቸስተር ዩናይትድም የሚፈልገው አሰልጣኝ በቅርቡም ከቼልሲ ጋር የተለያየውን ጣሊያናዊውን አሰልጣኝ ኢንዞ ማሬስካን እንደሆነ እየተነገረ ይገኛል። ኢንዞ ማሬስካ በቅርቡ ከቼልሲ አሰልጣኝነቱ መነሳቱ ይታወሳል። ታዲያ ኢንዞ ማሬስካ ፔፕ ጓርዲዮላ ከማንቸስተር ሲቲ በክረምቱ የዝውውር መስኮት ሲለቁ የእሳቸው ተተኪ ሆነው ወደ ማንቸስተር ሲቲ ያመራሉ የሚሉ ዘገቦች እየተሰራጩ ቢገኝም ማንቸስተር ዩናይትድ ቀድሞ ከጎረቤቱ ማንቸስተር ሲቲ ቀድሞ አሰልጣኙን ወደ ራሱ ሊያመጣ እንደሚችል እየተዘገበ ይገኛል። ማንቸስተር ዩናይትድ ከሳቸው በተጨማሪም እንግዲህ ቅርብ ሆነው እያናገሩ የሚገኙት የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑትን ጋሬዝ ሳውዝጌትን እንደሆነ እየተዘገበ ይገኛል። ነገር ግን ማንቸስተር ዩናይትድ አሁን ላይ የአሰልጣኝ ሩበን አሞሪም ጊዜያዊ ተተኪ አሰልጣኝ አድርጎ የቀጠረውን ዳረን ፍሌቸርን አመቱ ሙሉ እሱ እንዲጨርስና በቀጣይ ኦሊቨር ግላስነርን ወይም በዝርዝር ውስጥ የገቡትን ከላይ የጠቀስኩላችሁን አሰልጣኝ ለመቅጠር እንዳሰበ አንዳንድ የዘገባ ምንጮች ዘ አትሌቲክስን ጨምሮ እየዘገቡ ይገኛሉ። አሰልጣኝ ሩበን አሞሪም እንግዲህ ውጤት ቀውስ እያጋጠማቸው እንደነበረ ይታወሳል። በማንቸስተር ዩናይትድ ቆይታቸውና ማንቸስተር ዩናይትድ የስንብት ደብዳቤ እንዲልክላቸው መንስኤ የሆነው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እያስመዘገቡት ያለው ውጤት መሆኑ ግልጽ ነው። ታዲያ ማንቸስተር ዩናይትድ በቀጣይ ሊሾማቸው ካሰቡ አሰልጣኞች መካከል ኢንዞ ማሬስካ ከቼልሲ አሰልጣኝነታቸው ተነስተው ስራ የላቸውም። ጋሬዝ ሳውዝጌትም የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ አሁን ላይ ስራ የላቸውም።
ኦሊቨር ግላስነር ግን የክሪስታል ፓላስ አሰልጣኝ ናቸው። ማርኮ ሲልቫም ደግሞ የፉላም አሰልጣኝ ናቸው። አሁን ላይም እየወጡ ያሉ ዘገቦች እንደሚያሳዩት ከሆነ የቀድሞ አሰልጣኙን ኤሪክ ቴን ሃግን ለመቅጠር ማንቸስተር ዩናይትድ አማራጭ እንዳለውም እየተዘገበ ይገኛል። ነገር ግን ማንቸስተር ዩናይትድ ኤሪክ ቴን ሃግን ይቀጥራል የሚለው እጅግ የወረደ ግምት ነው የሚሰጠው። ምክንያቱም አሁን ላይ ቶፕ ተመራጭ ሆነው የተቀመጡት ጣሊያናዊው የቀድሞ የቼልሲ አሰልጣኝ እና በቅርቡ ነው ከቼልሲ አሰልጣኝነታቸው የተነሱት ኢንዞ ማሪስካ እንደሆኑ ይጠበቃል። ታዲያ ማንቸስተር ዩናይትድ ከነዚህ ከተጠቀሱት አሰልጣኞች መካከል ኢንዞ ማሪስካ አንደኛና ተቀዳሚ ምርጫቸው ነው። ነገር ግን ማንቸስተር ሲቲ ፔፕ ጓርዲዮላን በክረምቱ የዝውውር መስኮት ሊያጣ እንደሚችል እየተነገረ ይገኛልና አሰልጣኙም በዛን ጊዜ እንደሚለቁ እየተናገሩ ስለሆነ ኢንዞ ማሪስካ በምክትል አሰልጣኝነት ወደ ሰሩበት ማንቸስተር ሲቲ ያመራሉ ተብሎ እየተጠበቀ ቢሆንም ማንቸስተር ዩናይትድ ቀድሞ በኮንትራት ደረጃ አሳምነው ኢንዞ ማሪስካ ሊያስፈርም እንደሚችል የተለያዩ የውጭ ዘገባ ምንጮች እየተጠቀሱ ይገኛሉ። አሰልጣኝ ሩበን አሞሪም እንግዲህ በፕሮሰስ ላይ ነበሩ፣ ማንቸስተር ዩናይትድን ለመለወጥ በፕሮሰስ ላይ ነበሩ። ነገር ግን ፕሮሰሳቸው የከሸፈ የመሰለው ዩናይትድ ወጣቱን አሰልጣኙን ማባረሩ ይታወሳል። እንግዲህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ምርጥ ከነበረበት ስፖርቲንግ ሊዝበን ከፖርቹጋሉ ሊግ ምርጥ ከነበረበት ሊግ ነው እንግዲህ አምጥቶ ቡድኑ ውስጥ ቀጥሮ፣ ነገር ግን አሰልጣኝ ሩበን አሞሪም እንደ ፖርቹጋል ሊግ እንግሊዝ ፕሪሚየር ሊጉን መቆጣጠር አልቻሉምና አሁን ላይ ለስንብት በቅተዋል። ታዲያ አሰልጣኝ ሩበን አሞሪም አሁን ላይ መሰናበታቸው በጣም የተጣደፈና የችኮላ ውሳኔ ነው የተባለ ከብዙዎችም ቅሬታ እየቀረበበት ነው። ምክንያቱም አሰልጣኝ ሩበን አሞሪም ወጣት አሰልጣኝ ናቸው። በፕሮሰስ እየመከሩ ነው። 3-4-3 አሰላለፍ እንደሚጠቀሙ ይታወቃልና ይህ አሰላለፋቸው ለፕሪሚየር ሊጉ አይሆንም ተውቀይሩ ቢባሉም አሰልጣኝ ሩበን አሞሪም ግን ገና ፕሮሰስ ላይ ነኝ ጠብቁኝ፣ ይህንን አሰላለፍ መቼም አልቀይረውም እያሉ ሲናገሩ ነበር። እንግዲህ ከሰሞኑ በአፍሪካ ዋንጫ ናማር ዲያሎ፣ ኑዚየር ማዝራዊ እንዲሁም ደግሞ ብሪያን ምቤሞን አተው ነው እንግዲህ ሌላውም ተጫዋቾች በተለይ የቡድኑ ወሳኝ ተጫዋች ብሩኖ ፈርናንዴዝ ተጎድቶበት እንደሆነ እንግዲህ አሰልጣኝ ሩበን አሞሪም ይህንን አሰላለፍ ለየት ያለ አሰላለፍ ነው በሊድሱ ጨዋታ የተጠቀመው። ነገር ግን የቡድኑ አመራሮች ይህንን ሊታገሱ አልቻሉምና ቡድኑ ውጤት እያጣ ስለሆነ አሰልጣኝ ሩበን አሞሪምን ከአሰልጣኝነታቸው አንስተዋቸዋል። ሌላ የቡድኑ ሰበር መረጃ ሆኖ እየወጣ ያለው ማንቸስተር ዩናይትዶች ብሩኖ ፈርናንዴዝ በቀጣይ የሚለቅ ከሆነ የእሱ ተተኪ አድርገው የቼልሲውን የማልሜዳ ፈርጥ ኮል ፓልመርን ለማስፈረም እየተነጋገሩ መሆኑ እንግዲህ ተገልጿል። እየተንቀሳቀሱም እንደሆነ ተነግሯል። እንግዲህ በጃንዋሪ የዝውውር መስኮት ተከፍቷል። በዚህ የጃንዋሪ የዝውውር መስኮት ባይሆንም በክረምቱ የዝውውር መስኮት ኮል ፓልመርን ከማንቸስተር ዩናይትድ የብሩኖ ፈርናንዴዝ ተተኪ አድርገው ለማስፈረም እንቅስቃሴ መጀመራቸውን የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። ነገር ግን አሁን ላይ አሰልጣኝ ሩበን አሞሪምን ያባረረው ማንቸስተር ዩናይትድ በቀጣይ ኢንዞ ማሪስካን አሊያም ጋሬት ሳውዝጌት ወይም የክሪስታል ፓላሱን ዋና አሰልጣኝ ኦሊቨር ግላስነር፣ የፉላሙን ዋና አሰልጣኝ ማርኮ ሲልቫን ለመቅጠር እንቅስቃሴ እንደሚያደርግ ይጠበቃል።